ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? እኔ ዳኒ አልሐምዱሊላህ። እንግዲህ ሳውዲዎችን ያስቆጣው ፊልም ምን አይነት ፊልም ነው? ብዙዎቻቸው ግራ ይገባቸዋል ማለት ነው። በመጀመሪያ ሳውዲ ላይ እንደዛ አይነት ነገር እኔ ምናልባት አንዳንድ አካባቢዎች ላይ ሊኖር ይችላል። ማለት ሁሉም ሰው አንድ አይነት አይደለም። አንዳንድ አካባቢዎች ላይ የዚህ አይነት ህይወት የሚኖር ሰራተኛ ሊኖር ይችላል። ግን ህንዶች በጣም አጋነው ነው የሰሩት ማለት ነው። ማለት ከችግርነት ወደ እብደት ወስደው ነው ያደረጉት ማለት ነው። ምናልባት ከመቶ ሰው 2 ሰው ወይ 3 ሰው እንጂ አብዛኛው አረብ በጣም ጥሩዎች ናቸው ያስባሉ ማለት ነው። እና ይሄንን ቪዲዮ እንግዲህ ምናስመልክተው እንደሆነ አንዳንዶች እንደውም የራሳቸውን ግምት ሲሰጡ ለሳውዲ ጥላቻ ስላለባቸው ነው ይላሉ። አንዳንዶች ደግሞ ትክክለኛ እውነተኛ ህይወትን የሰሩት እውነተኛ የሰራተኞችን ህይወት ነው የሰሩት ይላሉ ማለት ነው። እና ይሄ ነገር አረቦች ብዙ ቪዲዮ እየሰሩ ነው። ሰራተኞቹንም እያቀረቡ እኛ እንደዚህ እናደርጋለን ነው እውነት ነው ወይ እያሉ እየጠየቁ ነው ማለት ነው። እና ይሄ ነገር እውነት ነው ውሸት ነው የሚለውን ያው እንግዲህ ያሉ ሰዎች ላይ ግን በጣም እኔ ግን በጣም የተጋነነ ነው የሚመስለኝ። እንደዚህ አይነት ነገር ያለ አይመስለኝም ማለት ነው። የሆነ ነገር ይኖራል ግን የሆነውን ነገር ሰርተውትም ቢሆን ግን በጣም የበዛና የተጋነነ ነገር ነው የተሰራው። እንደዚህ አይነት ነገር ሊኖር ይችላል። ከብዙ ቅድም እንደነገርኳችሁ ከብዙ በጣም ጥቂቶቹ ሊኖሩ ይችላሉ። ግን ሁሉንም እንደዚህ አድርገው መስራት አሁን እዛ ሳውዲ አረቢያ ላይ በጥሩ ሁኔታ ለሚሰሩት እንቅፋት ነው የሚሆኑት ማለት ነው። አሁን አረቦች በጣም ጥሩ አረቦች ሁሉ እኛ እንደዚህ ነው ወይ እያሉ ቪዲዮ እየሰሩ ነበር ማለት ነው። እውነት ነው እያንዳንድሽ አይደለም ውጭ ላይ ለሚሰሩት ይቅርና ቤት ሰራተኝነት እንኳን ለምንሄደው እንኳን ብዙዎቹ ጥሩዎችም አሉ መጥፎችም እንዳጋጣሚ ማለት ነው። ግን ሁሉንም አይደለም። ይሄ በየትኛውም ሀገር ላይ ያለ ነገር ነው። ግን ሳውዲን ብቻ ለይተው እንደ አይነት ነገር መስራት ህንዶች ለምን እንደፈለጉ አላውቅም። አብዛኛው ደግሞ እንደምታውቁት ዱባይም ላይ ሆነ ሳውዲ አረቢያ ውስጥ በግረኝነት የህንድ ሰዎች ናቸው የሚበዙት ባንጋኒዎች ምናምን ማለት ነው። እና ለነሱ አሁን ጥሩ አይደለም። እንደውም እነሱን እያቀረቧቸው እኛ እንደዚህ እናደርጋችኋለን ነው እያሏቸው ነበር። እና ክፋትን ለጥሩ ሰዎች አሁን መጥፎ ይኖራል እኮ ለምሳሌ ይሄ አንድ ሰው ታሪክ ወይ ሰው ታሪክ ሊሆን ይችላል። ግን አብዛኛው ደግሞ አንደኛ ይሄ አካባቢው እንደምታዩት መቼም አንድ ሰው በግ ጠባቂነት ሲሄድ ቤት አይቀመጥም። እንደዚሁ ነው ህይወት እንደዚህ ነው። ግመልና በጎች ናቸው ያሉት ማለት ነው። ግን ክፋትን በዚህ አይነት መንገድ አድርገው ማቅረብ እንደኔ ትክክል አይመስለኝም። የሳውዲ ጥላቻ ስላለባቸውም ነው የሚለውንም በጎን እንትን አለው። ምክንያቱም ሁሉንም ነው ያደረጉ በዛ በጣም ተጋኗል። ብቻ ሁሉንም በአጠቃላይ አድርገው ነው የሰሩት። እና እንደውም ብዙዎቹ እኛ እንደዚህ እናደርጋለን እኛ እንደዚህ ነው ወይ ብዙ አረቦች ምን አስባችሁ ነው እንዲህ አይነት ፊልም ቅድም የተናገረውን ሰውዬ ሰምታችኋል? ይሄ እውነት ነው ወይ ትክክለኛ ምሳሌ እሱ ሊኖረው ይችላል። እንደዛ ሊያደርግ ይችላል። ሰራተኛ ሊኖረው ይችላል። በግ ፍየል የሚጠብቅ ማለት በግና ግመል የሚጠብቅ እና እንደዚህ አይነት ነገር ሊያደርግ ይችላል። ግን የአንድ ሰው የሁለት ሰው ታሪክ የሙሉ ሳውዲ አድርጎ መስራት ትክክል አይመስለኝም።